ወንድሜ የያዘው መንገድ ክርስቶስ ኢየሱስን የመፈለግ ኢየሱስን የመሻት መንገድ ነውና አሁንም ኢየሱስን ደግመ ደጋግመ አድምቀለት፣ አብረቅርቅለት፣ ግለጥለት። ዮኒ ማኛ ያ ሚል ሰውን ዮኒ ማኛ አታገኘው። አምልጭሃለሁ እንድሳደብ ምን እንድትል ነው። ያ ጊዜ አለፈ፣ አከተመ። ያንን ሲናፍቅ የድሮ ቪዲዮዎች እያየ ተደሰተ። ናጤኒሞ ምክንያቱም የቅድስና ህይወትን ነው የምፈልገው ከዚህ ሰዓት ጀምሮ የቅድስና ህይወት ነው የራበኝ ነኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመረው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ነገረ ማርያም ያለውን ትቀበለዋለህ ወይ? በደንብ እቀበለዋለሁ። ልጆቹ ከሆንን ደግሞ ዋሾች ነን፣ ሞታችን ሞቷል ብላችሁ ስበኩ፣ ተናገሩ። ለዩቲዩብ ቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜ የምንለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉ እንጋብዛለን። የናዝሬቱ ኢየሱስ ዛሬም ያድናል። ዮኒ አንድ ደቂቃ ልጸልይልህ። እሺ፣ ክብር ለኢየሱስ ይሁን። ሃሌሉያ። በዚህ ማለዳ እግዚአብሔር አምላክ ሆይ ደግሞ ስለ ኢየሱስ ብቻ እንድናወራ በመንፈስ ቅዱስ በኩል ብርታት ስለሆንከን ይህንን የዘላለም ህይወት ብርሃን እዚህ ላሉ ሰዎች እንድናወራ ደግሞ እኛን የማንጠቅም ምናምንቴዎችን ስለመረጥክ መጽሐፍ ሲናገር ያለምን ምንም መረጠ ተብሎ እንደተጻፈ ምንም የነበርነውን አንስተ ለዚህ ለከበረ ወንጌል መስካሪና ተናጋሪ አድርገህ ስለሾምከን እናመሰግናለን። ኢየሱስን በየዕለቱ የምታደምቅልን የምታብራራልን ከእውቀታችን እየጨመርክ ከገባን ነገር ላይ እያሻሻልክ በጥልቀት ኢየሱስን እንድናውቅ ምትረዳን መንፈስ ቅዱስ ዛሬም የክርስቶስ ያው ምስክር ሆነ ስለምትንቀሳቀስ በማዕከላችን ስላለ ይሄንን የክርስቶስን ኢየሱስን ወንጌል ስለምታበራልን ክብር ለስምህ ይሁን። እግዚአብሔር አባቶ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ስለቀጣህ ደግሞ ልጅ ላይ ጨክነ በሰራኸው በዚህ የማዳን ፕሮግራም ላይ እኛን ሰብስበ ለመንግስት ካህናት ስላደረከን ደግሞ ስለጠራን እናመሰግናለን። ጌታችን ኢየሱስ ክርስቶስ ክብር ሁሉ ለስምህ ይሁን። ስላዳንከን ስምህ ብሩክ ይሁን። ስለ ወንድሜ ስለ ዮናስ ሙሉነህ ጸልያለሁ። እግዚአብሔር አባትና አምላክ ይህንን የዘላለም እውነት እንድትገልጥለት እንድታበራለት ደግሞ ደግመ ደጋግመ እንድትነግረው እግዚአብሔር አምላክ ጸልያለሁ። ወንድሜ የያዘው መንገድ ክርስቶስ ኢየሱስን የመፈለግ ኢየሱስን የመሻት መንገድ ነውና አሁንም ኢየሱስን ደግመ ደጋግመ አድምቀለት፣ አብረቅርቅለት፣ ግለጥለት። እግዚአብሔር አባትና አምላክ ሆይ ደግሞ ይሄ የወንጌል ብርሃን ገብቶት ለሌሎችም ተርፎ ደግሞ ወንጌል የሚመሰክር የወንጌል ሕያው መስካሪ እንዲሆን ደግሞ እርዳው፣ ጸጋ ታግዘው። ቅዱስ እግዚአብሔር አባት ሆይ በመንገዱ በስራው በህይወቱ በሚንቀሳቀስበት በሁሉ ቦታ ላይ ስምህ እየቀደመ ጉልበትህ እየቀደመ መንገዱን ያቅናለት። የታሰበ ማንኛውም የአጋንንት ክፉ ምክር በስም ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠረገ ይሁን። አንዳች ክፉ ነገር ሊያገኘው ቢመጣ በኢየሱስም እንዳያገኘው ሆኖ የተጠበቀ ይሁን። ቅዱስ እግዚአብሔር አምላኮች ስለዚህ ጊዜ እናመሰግናለን፣ ስለዚህ ጉባኤ እናመሰግናለን። ቁጭ ብለው ስለተከታተሉትም ደግሞ እህት ወንድሞች እናመሰግናለን። ከዚህ ፕሮግራም በኋላ በቤታቸው በረከት፣ ያንተ ሰላም፣ ያንተ ረፍት፣ ያንተ አንድነት፣ ያንተ ፍቅር ያገኛቸው። የትኛውም ክፉ ነገር ከመንገዳቸው ላይ ይጠረግ። በስራቸው የተባረኩ ይሁኑ። ልጆቻቸው ይባረኩ፣ ስራቸው ይባረክ፣ ንግዳቸው ይባረክ። ሁሉ ነገር አንተን በማስደሰት ህይወት ውስጥ እንዲመላለሱ ደግሞ አግዛቸው። ጌታ እግዚአብሔር አምላክ ሆይ የክርስቶስ ኢየሱስ ወንጌል ደግሞ ላልደረሰ አካባቢ ላይ በመንፈስ ቅዱስ ኃይል ወንጌል የሚያቀጣጥሉ ወጣቶችን በዚህ ዘመን አስነሳልን። እዚህ ፕላትፎርም ላይ የኢየሱስ ተቃዋሚ ሆኖ የሚንቀሳቀስ ማንኛውም መንፈስ የተሰበረ ይሁን። ኢየሱስን የሚጠላ መንፈስ፣ የትኛውም የሃይማኖት ካባ የለበሰ ምንጩ ከየት እንደሆነ ያልታወቀ የአጋንንት ክፉ ምክር በኢየሱስ ክርስቶስም ይሰበር። መጽሐፍ ሲናገር ኢየሱስ ክርስቶስን የማይወደው ቢኖር ተብሎ እንደተጻፈ ኢየሱስን የሚጠላ የተረገመ ይሁን። ከዚህ ወንጌል ተቃራኒ የቆመ ማንኛውም የመናፍስቱ ዓለም ክፉ ምክር ከአየሩ ላይ ከምድሪቱ ላይ ይጠረግ። ኢየሱስ ለትውልዱ እንዳይበራ የሚያደርግ የትኛውም እንቅፋት፣ መዋቅራዊ አሰራር፣ የተደራጀ የትኛውም ነገር ቢኖር በኢየሱስ ክርስቶስም የተጠረገ ይሁን። ዮኒ ማኛ ያ ሚል ሰውን ዮኒ ማኛ አታገኘው። አምልጭሃለሁ እንድሳደብ ምን እንድትል ነው። ያ ጊዜ አለፈ፣ አከተመ። ያንን ሲናፍቅ የድሮ ቪዲዮዎች እያየ ተደሰተ። ናጤኒሞ ምክንያቱም የቅድስና ህይወትን ነው የምፈልገው ከዚህ ሰዓት ጀምሮ የቅድስና ህይወት ነው የራበኝ እኔ። የዓለሙንም አይቼ አንጠፍጥፌ አይቼዋለሁ። የምፈልገውን ዓለም ላይ አድርጌያለሁ። የቅድስና ህይወት ነው የጠማኝ። ትርጉም የለሽ ህይወት ኖሬዋለሁ፣ በደንብ አድርጌ ኖሬዋለሁ። ትርጉም የለሽ ህይወትን አንጠፍጥፌ በልቼዋለሁ፣ ኖሬዋለሁ። ተደንቄበታለሁ። ሶሻል ሚዲያ ላይ ንጉስ ተብዬበታለሁ።
እሱን ላይ ይቅርና ኢየሱስ ሆኖኛ አልፈልግም ልባል የዓለም አዳኙን ይዤ የሚያድነኝን ይዤ ሙሉ ነገር ይቀር። ትበሳጫለህ፣ ትናደዳለህ። ኢየሱስን ማግኘቴ ያናደዳችሁ ሰዎች ለምን ብላችሁ ጠይቁ። ዋይ ኢየሱስን ማግኘት የሚያበሳጭ ከሆነ ችግር አለ፣ የሃይማኖት ችግር አለ። ኢየሱስ የግል አዳኝ አድርጎ መቀበል የሚያናድ ከሆነ ሃይማኖታዊ ችግር አለ፣ ብዥታ አለ። ብዥታው መጥራት አለበት። ብዥታው ይጥራን ያልነው የቁም እስረኛ ነው የምትደረገው። ኢየሱስ ብቻውን ያድናል ስትል ቤተ ክርስቲያን ደጅ እንዳትረግጥ ነው የምትባለው። ሐሳዊ ትምህርት ነው፣ የመናፍቅ ትምህርት ነው የምትባልበት ነው። ኢየሱስ ስሙ ለመጥራት ፓወር ያስፈልገዋል። ደረትህን ነፍተህ ኢየሱስ ጌታ ነው ብለህ የመሰከርክ ጊዜ ታመልጣለህ። የምትፈራው ስም ነው። በጣም የሚያስፈራ ስም ነው። ጥበበኞች ብቻ የሚጠሩት ስም ነው። የተመረጡ ሰዎች ይጠሩታል። እሱ ሲመርጥ ነው። አዲስ ኪዳን ሊቀ ካህናት ሕይወትና መድኃኒት የሆነ ሊቀ ካህናት የዋህ ክፋት የሌለበት ንጹሕ ባህሪ ዶ የማይጠራ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ ስለ ሁላችንም በመስቀል ላይ የተሰቀለው እንዲህ ያለ ሊቀ ካህናት ይገባናል። በእውነቱ በብሉይ ኪዳን የነበሩ ነቢያትን ይኖሩ ዘንድ ካህናት ይኖሩ ዘንድ ሞት አልፈቀደላቸውም። እያንዳንዱ በሞት ተጠቅልሏል፣ ተሰብስቧል። ነገር ግን የአዲስ ኪዳን ሊቀ ካህናት ክህነቱ ለዘላለሙ ሕያው ስለሆነ እሱ ሕያው ባህሪ ስለሆነ ሞት ይዞ ሊያስቀረው የማይችል ስለሆነ እነሆ ኃጢአታችንና በደላችንን ለዘላለሙ የሚያስወግድልንና የሚያስተሰርይልን ነው። የአዲስ ኪዳን የመሐላይን ለዘላለሙ የማይለወጠው ክህነቱ የማይለወጠው አገልግሎቱ የማይለወጠው በዕለተ ዓርብ የከፈለው ቤዛነት ተንቆ እስከ ዕለተ ምጽአት ሲያድንበት የሚኖረው እሱ ለዘላለሙ ሕያው ነው። ኢየሱስ ክርስቶስ በእውነት የዓለም መድኃኒት ነው። የዓለም ቤዛ ነው። ዓለምን የሚታደግ ነው። ኃጢአተኞችና በደለኞችን የሚሰበስብ ነው። ከእንግዲህ ወዲህ መሥዋዕተ ኦሪት ሰውቼ ሕገ ግዝረትን አክብሬ እኖራለሁ የሚለው በተው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እሱ ብቻ አዳኝና መድኃኒት ቤዛ ነው ብለው ለሚያምን ሁሉ ከእንግዲህ ወዲህ ኩነኔ የለባቸውም። እነሆ ሕይወት የሚገኝበት በአዲስ ኪዳን የተሰጠው የሕግ መንፈስ ከኃጢአትና ከሞት ባርነት ነፃ አውጥቶናል። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ፍልስፍናን ይፈልጋሉ። እኛ ግን የተሰቀለው ተሰቅሎ በመስቀል ላይ ያልቀረው በሞቱ ሞታችንን የደመሰሰው መርገመ ሥጋ መርገመ ነፍሳችንን ያስወገደልን ወደ እግዚአብሔር የሚወስደው ተዘግቶ የነበረው የገነትን ደጅ የከፈተልን ያንን ታላቁን ሙሽራ ሕያው ሙሽራ የሁላችን አባት የሁላችን ጌታ የሁላችን መድኃኒት ኢየሱስ ክርስቶስ እንሰብካለን። ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሕያው ሆኜ እኖር ዘንድ ለአሮጌ ለሕግ ሞቻለሁ። ከእንግዲህ ወዲህ በሥጋ የምኖረው በወደደኝና በሞተልኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አልጥልም። ሰዎችን ከኦሪት ጠብቀው በሕግ እንጸድቃለን የሚሉ ከሆነ ክርስቶስ ለከንቱ ሞቷል ይላል ሐዋርያው ቅዱስ ጳውሎስ። መሥዋዕተ ኦሪት ያከተመበት ኦሪት እሰስ ላሎት ይእቲ ለእንተ ትመጽእ ሰናይት ለምትመጣዋ መልካም ነገር ኦሪት ጥላ ናት። ኦሪት ማለት የሰርግ ወይንም የክርስትና ጥሪ ካርድ ብቻ ነው። የጥሪ ወረቀት የሚያገለግለው እስከዛ ቀን ብቻ ነው። ከዛም በኋላ አያገለግልም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ታላቁ በዓል የመጨረሻ ነው። እኛ በኃጢአታችን ሙታን በነበርን ጊዜ እግዚአብሔር እኛን ከወደደበት ታላቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን ይላል። እግዚአብሔር እኛን የወደደበት ፍቅር መለኪያ የለው። ልጁን በወደደበት ፍቅር ነው እኛን የወደደን። ስለዚህ ልጁ በኢየሱስ ክርስቶስ አድኖናል። በሞቱ አድኖናል። በቁስሉ አድኖናል። በመከራው አድኖናል። ከአመድና ከትቢያ መካከል አንስቶ በሚመጣው ዓለም በልጁ ያዘጋጀልንን ከገቡ መውጣት፣ ካገኙ ማጣት፣ ከቆሙ መውደቅ፣ ከቀረቡ መራቅ የሌለባት የእግዚአብሔርን እቅፍ እንወርስ ዘንድ ያንን ያወርሰን ዘንድ መንፈሳችንን በሰማያዊ ስፍራ አስቀምጦታል። ፈርሶ በስብሶ መቅረትን
አስወገደ፣ ትንሣኤንም አበሰረ፣ ሞታችንን አስወገደ። አባት አባት ብላችሁ የምትጠሩበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና የባርነትን መንፈስ አልተቀበላችሁም። እነሆ የእግዚአብሔር ልጆች እንደሆነ ሕያው መንፈስ ቅዱስ ለነፍሳችን ምስክር ነው። በአንድ ነገር ባለፈው ብያለሁ፣ ይህን ታስፈልግ። አሁን እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። አዎ እናምናለን፣ ልጆቹ ነን። ልጆቹ ከሆንን ደግሞ ወራሾች ነን። ሞታችን ሞተዋል ብላችሁ ስበኩ፣ ተናገሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ ነገረ ማርያም ያለውን ትቀበለዋለህ ወይ? በደንብ እቀበለዋለሁ። ይህንን ሐሳብ ስትቀበለው እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ያልሃት ጌታን በመውለዷ ነው የምትሏት ኦርቶዶክሳውያን ነው ወይስ በሞቷ ነፍሳትን ስላተረፈች ነው ለሚለው ጥያቄ ሁለቱንም እቀበለዋለሁ። ምክንያቱም የጌታ እናቱ ስትሆን ለቅዱሳኑ ሁሉ በሰጠው ቃል ኪዳን ነፍሳትን በእርሷ ሞት ታድን ዘንድ ቃል ኪዳን ገብቶላታል። የት መጽሐፍ ማስረጃ አለህ? ነገረ ማርያም ማለት ነው። ከኔ በፊት የነበሩ በ3ኛው መቶ ክፍለ ዘመን ያሉ አበው ጽፈው ቀምመው እንደኔ በእውቀት ሳይሆን በቅድስና ተራቀው ያስቀመጡት መጽሐፍ ስለሆነ እርሱን መጽሐፍ እቀበላለሁ፣ በእርሱ በኩል ሄዳለሁ ማለት ነው። ግልጽ ነው ሐሳቢ። አዎ፣ ታዲያ መጀመሪያ አልጠቀሱትም እኮ አሁን ይህን መጽሐፍ የማርያምን ቤዛዊት ዓለምነት የሚተርከው ይህ መጽሐፍ ነበረ። እርሱን ሳይጠቅሱ ነው ስለወለደችው ወደሚለው ይሄዱትና ከዛ አንፃር ነው የሚያነሳልኝ ነው ማለት ስለምፈልግ እንደምጠቅሰው ስላገበኝ ያኔ እነግርሃለሁ ብዬ ነው የቆየው። ጥሩ እሺ። ስለዚህ አቡነ ገብርኤል እንግዲህ ያሉት ቤዛ አትባልም ነው ከዚህ አንፃር። ምክንያቱም መጽሐፍ ቅዱስ ስለሰዎች ሁሉ ቤዛ ሆኖ የሞተው ክርስቶስ እንደሆነ በግልጽ ይናገራል። ጥቅስ መጥቀስ ሳያስፈልገን ቤዛ ነው ኢየሱስ ክርስቶስ ብቻ ነው። አድምጠኝ። ስለ ሰዎች ሁሉ የሞተው ኢየሱስ ክርስቶስ ብቻ ለመሆኑ ማስረጃህን ንገረኝ። ሌላ አለ የሞተ? ስለ ድንግል ማርያም ሞትና ትንሣኤ እንዲሁም ስለ እርገቷ የሚናገሩ ብዙ መጽሐፍት አሉ። ለምሳሌ የቤተ ክርስቲያናችን መጽሐፍ በሆነው ነገረ ማርያም ገጽ 764 እና 765 ባለው ምንባብ እንዲህ ይነበባል። ከ9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት፣ ጌታችን ኢየሱስ ክርስቶስ ማለት ነው። እነዚህንም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጭን ብለው ቢያለቅሱባት እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማረልኝ አለችው፣ ኢየሱስ ክርስቶስን ማለት ነው። እርሱም ፀሐየ ጽድቅ ጌታችን ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘለዓለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘለዓለም በገሃነም ወርደው ቢቀሩ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ድንግል ማርያም የጽድቅ መገኛ ሆናለች ማለት ነው። እንግዲህ በዚህ ምንባብ ውስጥ የምንመለከተው ከልዩ ወንጌልነት ያለፈ ትልቅ ኑፋቄ መኖሩን ነው። ምክንያቱም ድንግል ማርያም ስለ ኃጢአተኞች ስትል ምትክ ሆና ሞታለች ማለት ትልቅ ዘበት ነው፣ ትልቅ ኑፋቄ ነው። እዚህ ላይ እናስተውል። እዚህ ላይ የምንመለከተው የዘመናችን የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራኖቻችን ትምህርት በክርስትናችን ውስጥ 2 አዳኞች፣ 2 ቤዛዎች፣ 2 የአዲስ ኪዳን መካከለኞች፣ 2 ክርስቶሶች አሉ ብለው ማስተማራቸውን ነው የምንመለከተው። የመጀመሪያው አዳኝ ኢየሱስ ክርስቶስ ሲሆን የማዳኑን ሥራ ፈጽሞ በአብ ቀኝ የተቀመጠው ክርስቶስ ነው። ሁለተኛዋ አዳኝ ድንግል ማርያም ናት።
መቼም እግዚአብሔር አንድያ ልጁን ላከ እያልሁ አይደለም ለመሆኑ ንገረኝ አልኩ ማስረጃ እንጂ ሌላ ሰው ይሞታል አልኩኝ እኔ ማስረጃ ንገረኝ ነው በቃ እሱ ነው የሞተው እግዚአብሔር አንድያ ልጁን ላከ አንድያ ልጁ ስለ ኃጢአተኞች ሞተ አይደል ማስረጃ እሱ በቀር ብቻ የሚል ማስረጃ ሳይ አንዴ መምህር ቆይ መምህር ኤፍሬም አሁን ይሄን ማስረጃ ተብሎ አይጠየቅም እርሶም ስለሚያውቁት ግን ከጠየቁ ዘንድ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ይላል አንዱ ስለ ሁሉ ሞተ ይላል አዳም ቆይ አትጥቀስልኝ ይሄን ጥያቄ የጠየቅኩ ከኢየሱስ ውጭ የሞተልን ሟች አለ ለማለት ፈልጌ አይደለም ኖ አንዱ ስለ ሁሉ ሞተ ይላል ጠየቁ አይደል አንዱ ስለ ሁሉ ሞተ በቃ ሌላ የሞተ ገባኝ እኮ ተረዳሁ እኮ እሱ እዚህኛው ላይ ዋናው ላይ ብታወሩ ጥሩ ነው እንደዚህ አይነት ጥቅሶችን በመጠየቅ ከሆነ እኛ ቤት በጥቅስ አንታመም የወንጌላውያን አማኞች ነን ብሉያትና አዲስ ኪዳንን ጠንቅቀን የምናገናን የቱ ጋር ምን እንደሚል ማለት ነው ከዚህ ይልቅ ዋና ሐሳቡ ላይ ቢያወሩ ጥሩ ነው አንዱ ስለ ሁሉ ሞተ ይላል ከሱ ውጪ ሌላ ለሰው ልጆች ቤዛ ሆኖ የሞተ የለም ያቆን እየቀጥሉ ግሩም ነው ይኸውልህ እሱን ጥያቄ ስለዚህ ማርያም ቤዛ ሆና ሞተች የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለው ያምናሉ በደንብ ለምን የክርስቶስ ሞት ምን ሊሆን ነው የክርስቶስ ሞት ለዓለም ሁሉ ድህነት ነው የማርያም ሞት እኮ ለነዛ ለ99999 ነፍሳት ከገሃነመ እሳት ወይም ከሲኦል ወደ ገነት እንዲገቡ እንደሆነ ነው ነገረ ማርያም የሚናገረውና ይህ ከእግዚአብሔር ቃል ጋራ የሚጋጭ አይደለም አይ እሱ እኮ ሩሱ ማዳን ተስኖት ሳይሆን ለእናቱ ያለውን ፍቅር ለመግለጽ ለዓለም ለማሳየት ነው በእናቱ ላይ ያለውን ፍቅር እንጂ ሩሱ ማዳን ተስኖት አይደለም ያገዘ ይሄንን እስቲ መጽሐፍ ቅዱሳዊ ያድርጉት እርሱ ነገረ ማርያማዊ ነው መጽሐፍ ቅዱሱ ነገረ ማርያም መጽሐፍ ደግሞ መጽሐፍ ቅዱሳዊ ነው ማለት ነው እኮ መጽሐፍ ቅዱሳዊ ነው እስቲ በምን መንገድ ነው ማርያም ለኃጢአተኞች ሞተች የሚል ትምህርት የምናገኘው ከየት ነው ለኃጢአተኞች ሞተች የሚለው በነገረ ስቅለት ዙሪያ ከሆነ ከክርስቶስ ውጭ ለዓለም የሞተ የለም ወኪል በመሆን ማርያም ሞታላችሁ አይደል እሷም የሞተችው የመሞቷ ምክንያት እነዚያን ሰዎች እነዚያን ነፍሳት ከሲኦል ለማውጣት ነው አይደል ነገረ ማርያም ኪዳን ነው እሱማ ቃል ኪዳን ነው ለእመቤታችን ይቅርና ለሌሎቹ ቅዱሳን ሁሉ ቃል ኪዳን ሰጥቷል የቱ ጋር የሰጠው ቃል ኪዳን ደግሞ ወደ ሌላ ርዕስ መሄድ እንዳይሆንብን እንጂ እንደዚህ ነው ቃል ኪዳንም አለ መጽሐፍ ቅዱስ ውስጥ ነው እንደውም ያለው ነፍሳትን ከሲኦል የሚያወጣ ቃል ኪዳን ነፍሳትን ከሲኦል የሚያወጣ ቃል ኪዳን አዎ መጽሐፍ ቅዱሳዊ ማስረጃ ሁሉ ነው የቱ ጋር ያለው መጽሐፍ ቅዱሳዊ ማስረጃው ለምሳሌ ነው የና ላዛርን መውሰድ እንችላለን ይሄ መጽሐፍ ቅዱሳዊ ማስረጃ ነው አይደል ሉቃስ ወንጌል ያለው እሺ ያኔ ምንድነው ያለው መጀመሪያ ቃል ኪዳን አለ እዚህ ጋር ቃል ኪዳኑ ምንድነው እስቲ ቃል ኪዳኑ ያሳይ አይኖ ስለ ቃል ኪዳኑ አይደለም የምነግርህ በዘመናችን ባሉ የኦርቶዶክስ ልዩ ወንጌል ሰባኪዎች ዘንድ ኃጢአተኛው ሰው የእግዚአብሔርም ጸጋ የኃጢአተኛውም ሰው መልካም ሥራ እንዲሁም በምድር ላይ እያለ ወደ ቅዱሳንና ወደ መላእክት ያቀረበው ጸሎቱና ምልጃው ሳያድኑት ቢቀሩ ወደ ሲኦል ነፍሱ ከወረደች በኋላ በቅዱሳንና በድንግል ማርያም ምልጃ እንዲሁም ድንግል ማርያም በከፈለችው ቤዛነት ይድናል ተብሎ የሚሰጥ የመዳን ትምህርት አለ። ይህ ማለት ከክርስቶስ ሌላ የመዳን መንገድ እንዳለ አስረግጠው የሚያስተምሩት ትምህርት ነው። እንግዲህ ምንም እንኳ ቤተክርስቲያናችን በአደባባይ ከክርስቶስ ሌላ ቤዛነትን የከፈለ ፍጡር አለ ብላ በአደባባይ ለመናገር ባትደፍርም ድንግል ማርያም ሰዎችን ለማዳን ስትል ስለ ኃጢአታችን ሞታለች ብላ የምታስተምር ቤተክርስቲያን እንደሆነች የሚያሳብቅባት የሚናገርባት መጽሐፍ ወገኖቼ በጉያዋ ውስጥ ይዛ እንዳለች መታወቅ ይኖርበታል። ወገኖቼ ይሄንን የምለው ያለ ምክንያት አይደለም። ቤተክርስቲያናችን ስለ ኃጢአታችን የሞተው ኢየሱስ ብቻ ሳይሆን ድንግል ማርያምም ስለ ኃጢአታችን ሞታ ተነስታለች ተብሎ የሚሰበክባት ቤተክርስቲያን ናት ማለት ነው። ይህ ደግሞ ማርያም ራሷ ክርስቶስ ወይም መሲህ ሆናለች ማለት ነው።
ማርያም ክርስቶስ ከሆነች ሰዎችን ማዳን የምትችልበት ብቃት ካላት ክርስቶስ መጥቶ ከእርሷ ተወልዶ መሞት አያስፈልገውም ነበር ማለት እኮ ነው ወገኖቼ። ነገረ ክርስቶስን አመሳጥራ አራቃ በምታስተምር ቤተክርስቲያናችን ውስጥ እንዲህ ያለ ኑፋቄ ሲስፋፋ ከመመልከት የበለጠ ውርደት ያለ አይመስለኝም። ይህን ስናገር እኔ በጣም አዝናለሁ። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና